ከጦርነቶቹም የባሰ ትልቁ ነገር አጼ ምኒልክ የፈጠሯት ኢትዮጵያ ምን አይነት ነበር የሚለው ነው። ስለዚህ እነዚህ አንደኛው እስካሁን ድረስ ከኛ ጋር የቆየው የግዛት ፈጠራው አኖሌም በመሳሰሉት የታሪክ ጠባሳዎች ይዞ መሄዳቸው ነው መቆየታቸው ነው። ሁለተኛው እና ዋናው ነገር ግን ከማቅናቱ ጋር የተፈጠረው የፖለቲካ ኢኮኖሚ ነው። ይህም በነፍጥ ላይ የተመሰረተ የፖለቲካ ኢኮኖሚ ዛሬም እያወዛገበን ያለው የነፍጠኛ ስርዓት የሚባለው ነው። ለማቅናት የተሰማራው የፊውዳል ሰራዊት የገባር ህዝቦችን ነጻነት ቀምተዋል፣ መሬታቸውን ዘርፈዋል። ህዝባችን በገዛ መሬታቸው ላይ ጭሰኛና አሽከር ሆነዋል። ቋንቋቸውን አፍኖ በስማ በሎ ገዝተዋል። ባጭሩ እጅግ በጣም ዘግናኝና ጨካኝ የሆነ የፖለቲካ ስርዓት ጭኖባቸዋል።